ኪዶሙ ያየ ገበለኮ ካድሽ አይደለ? አላቅም አልሽ አይደለ? ሳሚን ካድሽ ወይ እንዴ? ሳሚ እኮ ስትኝ እሱ አልመሰለኝም። ሩትዬ ሌላ እኮ መስሎኝ ዛሚሻ እንዴ ፋሚሊ ሰላም ብያለሁላችሁ ነው። ሩት ደህና ነሽ? እሺ አሁን ቆይ ልትቀጣ ነው። በሉ ሌሎች የረሳሽ አታረሳሱኝ። ተነሽና ማለት ነው። ተነሽና ችክችካ መዝሙር ዘመሪልን እየጨፈርሽ። አይ ቅጣት መድገም አይቻልም። ትላንት ተቀጣ። ሌላ ቅጣት የኔ ቤት ነው ባይዘው መቆምም አለው እንዴ? ተነስታ ማለት ነው። ተነስታ ማለት ነው። ታሸበሽባለች፣ ከዛ ወደ ላይ ታጨበጭባለች። በቃ ሄዱ ማሸብሸብ መነሳት ወደ ላይ እንዴ። እሺ ተነሽና አጨብጭብ። እሺ ቆይ ካሜራውን ወደኋላ ላዞረው። ልክ ቸርች እንዳለ ሰው አለ አይደል? ልክ ችክችካ ምናምን መዝሙር ማስመሰል አይሆንም። ኪዱ ማስመሰል ታስቀይረኝ። እሺ መዝሙር የቱ ጋር ነበር? ካሜራ እኔ ዘምርልሻለሁ፣ አንቺ ተነስተሽ ታመልኪያለሽ። እሺ ካሜራዬም አልተጸዳም። ፖድካስት እያየሁ ነበር። ለጌታ እንደምታመልክ የሆነች በቃ ተፈተሽ እንደንቦሳ እንደንቦሳ። እስቲ ቆይ ኪድ ደንቦሳ ትዘያለሽ። በደንብ ነው ትታይ። እንደንቦሳ ደንቦሳ ልዘምርልሽ። እሺ ይሞታል ብሎ ጠላት ሲያወራ አይወስም ብሎ ጠላት ሲያወራ አሻገረኝ ጌታ እንዲህ ነበረሽ ይበቃል። ለማመን የሄድኩበት ርቀት ነው። ቃድራቅሽ ነኝ በእውነት። ከዛሬ ጀምሮ መዝሙር በደንብ ነው ማጠናው። እንድታጠኝ ብዬ ነው። ወይኔ እኔ ብቻ እንዳልቀጣ ነው የፈራሁት ዛሬ። እግዚአብሔር አሳልፎ ይሰጠኛል፣ ችግር የለም። ጌታ ኢየሱስ። ማነው ከኔ ቀጥሎ? ያው አንቺ ነሽ የምትጠይቂዋ ስላሸነፍሽ፣ እኔ ስላልመለስኩኝ አይደለም። ብሬክሲ ላይ ልጠይቀኝ ነው። አይደለም ተሸንፊ ያለዋ የተነጋገርነው አይደለም። ብሩክቲ ሂዱ ስሚ፣ ብሩክቲ ሩትን ጠይቂያት። አይ ጌታን እኔ በጣም ቀላል ነው የምጠይቀው። አንቺ ጠይቂ። ለምን መሰለሽ? ያሸነፈ እየጠየቀ መሄድ ይሻላል። ባሸንፍ ጠይቃት ነበር። ስለተሸነፉኝ አንቺ ጠይቂያት። ችግር የለም ጠይቂያት ብሩክቲ። እስቲ እሺ ጻፉልኝ ኮመንት ላይ ከበድ ያለ ጥያቄ። በጣም ጠንከር ያለ ጥያቄ። ምን አደረኩሽ? ምንድን ነው ወይ ጌታን አልመጣልኝም ጥያቄ። እሺ ቀላል ነው። ያሰብኩት በሚቀጥለው እኮ ልቀጣ እችላለሁ። እኔ ልጠይቃት። አይ እኔ እኮ ትናንትም እየሰጠው ነበር። ኪዱ ትዝ ይልሻል። እንዲህ ሲመጣልኝ እጠይቃለሁ። ወላይተኛ ነው። ወላይተኛ እኮ አይደለም። ወላይተኛ አይደለም፣ አማርኛ ነው። አይ ከስር እየጻፉ ስለሆነ ነው። እሺ ልጠይቅሽ።
ያስፈራል ወይ? ሆይ ከሞት ሕይወት ይመረጣል። ቀላል ጥያቄ ከስምህ ታዛ ስር ያድራል። ጌታ ሆይ ከሞት ሕይወት ይመረጣል። ብልታው ነፍሱን ያድናል። ከስምህ ታዛ ስር ልክ ነኝ? አጨብጭቡላ። ተመልሷል። አጨብጭቡላት። ዜማው ሌላ ጊዜ ይደርሳል ብሎ ነው። አጨብጭቡላት። በእውነት ጀግና። ወይኔ በእኔ ቤት እኮ እኔ አገኘሁሽ ብዬ ነበር። አይ ባይዘወይ እኔ መዝሙር በጣም ነው የምወደው። እግዚአብሔር በጣም በመዝሙር ይናገረኛል ማለት ነው። በቃልም ይናገረኛል፣ በዜማ ደግሞ በጣም ይናገረኛል። መዝሙር እሺ ሩት ሳሚን ጠይቂ። ሁለቱም ሳሚ ናቸው። የትኛውን? ሳሚ ጋዲሳ። ሳሚን እሺ ጋዲሳን ጠይቂ። እኔን ኦሮምኛ ጠይቁን። ከስንት ነው መዝሙር ብዙ ጊዜ የምትሰማው? 90s ላይ? ኧረ እኔ እኮ ስላላቸው መገመት አቅቶኝ ነው። እኔ ጩጬ ነኝ ገና። እንትን አለብኝ ቀላል ነው አለ ሰማያት እጆች ስራ ተናገሩ ቢባሉ። ኧረ አልችለውም። ይሄን ቀይርልኝ። ኧረ ይቀየራል። የማን መዝሙር ነው? ሰማያት እጆች ስራ ተናገሩ ቢባሉ ስላንተ መገለጥ ይችሉ እንቱን ቢያወሩ። እንዴ ቲጂ ማታወቂ መሆኗ እና ጀመር የራስሽ መዝሙር የራስሽ ነው። መዝሙር ሰማለሁ ማለት ነው። የማን ነው ጋር ተናገሩ? ጌታን የራሷ ነው። ያልወጣ የራሷ እያሉሽ ነው ኮመንት ላይ ራሱ። ሩት እዚሁ ተቀብላ ነው። በእውነት አናውቀውም። እሱም እስቲ የሚያውቅ ሰው አንድ ካለ ማለት ነው አንበሳ እንሰጠዋለን። እኔ መዝሙር ሰማለሁ ማለት ነው። አይ እዚሁ ነው የተቀበለችው። ኪዶ ናዝሬት አማኑኤል የሚል አይቻለሁ። ስላንተ መሰረት ሲችሉ እንቱን ባወሩ እኔ ግን ታምራቶች ናዝሬት አማኑኤል በኢየሱስ። ስለዚህ የምን እንደሚከብዳቸው አወቅኩ ማለት ነው። በጣም ከባድ ነው። ቀይር የለም። አይ አልቀይርም እንዴ ተሸነፈ በቃ ይቀጣል። ብዙ ሰው መዝሙሩ እንዴ እኮ የማያውቅ መዝሙር አይደል እንዴ የምንጠይቀው? አልገባኝም እኮ ጨዋታው ምንድን ነው? ገብቶኛል ሲል ይሄ ይከብዳል፣ በጣም ይከብዳል። ወይ ደግሞ ኦሮምኛ አድርግልኝ። እሺ አዋቂ ነህ ስታቀዩ ደግሞ በደንብ አዋቂ ነህ ጌታ አዋቂ ነህ፣ ሁሉን ቻይ ነህ፣ ሁሉን ቻይ ነህ፣ ሁሉን ቻይ ነህ ጌታ
ሁሉን ቻይኔ መበርቻ መበርቻ ማለት ልቀጥል። የአምልኮ ፕሮግራም ተጀመረ። ኪዶ ምንድን ነው ነገር አይደለም። እኔ አስተያየት አለኝ። ለአስተያየት ነው የገባሁት። ኪዶ ሩት ግን መዝሙሩን በራሲ ዜማ የምትጠይቂ ነገር እንጂ ሳሚ እንዳሳብ ባይወጣ ጥሩ ነው። እዚህ ቢሆን ሞዴሬተር ነው መሆን ያለበት። ሳሚ ለሩዝ ነው የገባሁት። ሰማያት የእጆችን ስራ ተናገሩ ቢባል ስላንተ መተረክ ቢችሉ ስንቱን ባወሩ እኔ ግን ታምራቶችህ ይህንማ እናውቀዋለን እኮ እንዴ! ይሄን ነበር እንዴ ጠየቀች? ሳሚ ይህንን እኮ ነው ምን ሩት በራሷ ዜማ ነው። ይህንማ እናውቀዋለን። ሩት እኔም አቋ እኔም ብጠይቅኝ ጭንቅ ነው የመጣልኝ። የናዝሬት አማኑኤሎች ሙሉ ደስ ብሎኛል። ብርዱን ያስጠፋሽልኝ። እዚህ ስኖ እየጣለ ነው እና ሞቀኝ። ከዚህ በኋላ ሩት ስትጠይቂ ሳሚ ይገባል ግዴታ። እኔ ስራ ላይ ሆኜ አንቺ ነገር አላስቻለኝም እና አይ ነው እኔም ልክ ስወጣ ስትገቢ ጊዜ ምን ነው ያባት? እሺ ምን ላድርግ? ምንድን ነው ሳሚ እንዴት ነህ? ደህና ነህ ወይ? አሎ ሳሚ። አይ እሱማ የቅዱስ ነው የቅዱስ ወሬ ነው። ትናንትና ስሜን አጥፍቶታል። ትናንት ባይዘው ቅዱስን ትናንት ስታዘልሉት እያየሁ እየደከመ ቁመቱ ወዳጄ ከዳላስ ሲዘል ሲያትል አልተንቀጠቀጠም እንዴ? አይኖ ደግሞ አስበው፣ ፍሬሽ ዲያስፖራ ነው። ዲያስፖራ መሬት መንቀጥቀጥ እንዳይመጣ ብለህ ነው። በስመ አብ ሩት ግን ይመችሽ፣ በእውነት ሰራሽልን እኮ ሙሉ ጉባኤን ያጭበረበርሽው። እቺን ለማረም ነው የገባሁት። እንዲቀጥሉ እኔ ልውጣላችሁ። እየመጣ ብታርመን አሪፍ ነው። አይ ብሩክቲ፣ እኔና አንቺ እንነጋገራለን። ጌታ መቀበል አለብሽ። ዳግም መጠመቅ አለብሽ። ዳንነት መጀመር አለብኝ። አይደለም ሳምዬ፣ ኳየር ብዙ አልነበረችም። ባይዘወይ ብዙዎቻችን ኳየር ስለነበር መዝሙር ጥናት ምናምን ላይ ይመስለኛል። አይ ቲንክ መጽሐፍ ምናምን ግጥም ምናምን ሲሪየስሊ እንትን የምንለው እንጂ አይ ዶንት ቲንክ ሶ አይደለም። ለማስተማ ኤርሊ ኤጅ ላይ እንጂ ኳየር ረጅም ጊዜ አለ። አይ ነው በጣም አሪፍ ምንሽ በአለም ስቶኝ ኪነት በጌታ ስቶኝ ኳየር የግድ ነው። ገባሽ? የትኛው ሰፈር እንዳደግን ለማሳየት ይሁን። ዛሬ ስለተሸነፍ ችግር የለውም። ተቀጥቻለሁ እኮ ግን ታልፎልኛል በምህረት። አይ ቅድም እንደ አንበሳ ዝለይ ስትልሽ እንደ አንበሳ ዝለይ ስትልሽ ሳሚ ከመውጣቱ በፊት ሩት ጠይቂው። ሳሚ የቅድሙን ልበላት እኮ ጠይቂ። አንዴ ሩት ሳሚን ጠይቂ። አልሰማሻትም እንጂ እኮ እንደ አንበሳ ዝለይ ስትያት አንበሳ ምንድን ነው አለችሽ እኮ። ምህረት አድርግልኝ። አይ ከታች ደግሞ ኮመንቱ ምን ቢሆን ጥሩ ነው። እዚህ የሚሰጠው አንበሳ ልጅ ነው ከነ ልጁ አላለሽ? እስቲ ስጡኝና ሊዮ። አይ እሱማ ለእኔም አልተሰጠም። ጠይቂኝ እሺ፣ ቶሎ በይ። እኔ እድልሽን ተጠቀሚ። ምን እንደጠይቀው ሳሚ የማንን ላያውቅ ይችላል? ሳሚ እኮ ችግሩ የድሮዎቹም የዚህኛዎቹም አለህበት በጣም በስፋት ተባብራችሁ ጠይቁኝ፣ ችግር የለውም። እኔ ጋር መልስ አይጠፋም። ኮርጄ መምጣት እችላለሁ። ጥያቄ መኮረጅ ይቻላል። ኧረ እዚሁ ጠይቂያቸው። ምን ልጠይቀው ብለሽ ወይ ችግር የለም። ለጥያቄ ምን ልጠይቀው? እሺ ምን ልጠይቀው?
የዚህ መሀል ላይ ያለው ያውቃል። የዚህ ዘመን የእንትናን አንድ የቢኒያም መዝሙር ነበር። ምንድን ነው ስሙ? አንተ ማለት ደም ሳውንድ በጣም ወንዶ መዝሙር አለ። እርግጠኛ ነኝ አታውቀውም። የናፈቀኝ አንተ መንፈስ ነው። ሳሚን እኔ ልጠይቀው እንዴ? የድሮ ከኔ በፊት ያሉትን አላውቃቸውም። ስማ ከጆሲ ካሳ ጋር እየሄድን እኮ የሆኑ ከእሱ በእድሜ የሚበልጥ ሰው እየመጡና ልጅ እያለ ያንተን መዝሙር ሰማ ነበር አለ። ጆሲ ታውቂያለሽ? አይኑ ፍጥጥ ብሎ እርሶ አላቸው። ችግር የለውም እና በግሪኩ ምን እያልከኝ ነው? አቅልልልኝ ነው። እኔ ምንም አላልኩኝ። ልጅ እያለ የነበረው እንዳይመጣ ብዬ ነው። እሺ ይሁን። ዛሬ በሜዳችሁ ስለተገኘው በሜዳ ያገናኘን ነው የምልህ። እኔ እኮ አንተ ሜዳ ላይ አልመጣም ታውቃለህ። ዳር ዳሩን ነው የምሄደው። እሺ ቀጥል። ጊዜ የለህም ወይ ወንድም፣ ጊዜ የለህም ወይ? አልችልም ጌታ የምር ነው ባይዜ። ቆይ እሺ ትንሽ ልቀጥልልህ። ቆይ ሊና መጣለች። ባይዘ ወይ በጣም የሚታወቅ ሰው መዝሙር ነው። በጣም የሚታወቅ ሰው። ጊዜ የለህም ወይ ወንድም፣ ጊዜ የለህም ወይ? ቃሉንስ ለማንበብ ተግቶ ለመጸለይ ጊዜ የለህም ወይ? አሁን የገባኝ ነገር አሁን ያስተዋልኩት ነገር አይ መዝሙሩን የማውቀው ይመስለኛል፣ ግን በትክክለኛ ዜማ የሚልልኝን ሰው ፈልጋለሁ። ስለዚህ ቅጣው፣ ሳሚ ቅጣው። ጊዜ የለውም እየተባልክ ነው። ጊዜ የለኝም እንጂ ቀጣ ነበር። ግን አይ እኔ ቀጣ ይህንን ኪዱ ትመልስ፣ ራሷ ትመልስ። ጌታን ራስሽ መልሽ። ቅድስት አታውቂውም? ግን ይሄንን አታውቀውም? እርግጠኛ ነኝ አታውቀውም። እሺ ታውቀዋለች እንዴ? መልሽ። መልሰዋል። አባቴ ላርግሽ። እሺ ምን ላርግ? ጊዜ የለም ወይ የሚል መዝሙር አለ ወይ ነው አለ ወይ? አይደለም። ይኸው ኮሜንት ላይ አንብቡ። በጣም የሚታወቅ ሰው መዝሙር ነው። ግዛቸው ወርቁ ነው። በጣም ነው የማውቀው። ወዳጄ ነው የእሱ መዝሙር ወዳጄ ነው ይላል። ቁም ነገር ያለው ከሆነ እነሱ ጋር ነው መፈለግ ያለብህ። እውነት ግን ጨርሰው እስኪ ምንድን ነው የሚለው መጨረሻውን አፈቀኝ። አይዘወይ ተመስገን የሚለው አልበም ላይ ነው። ተመስገን ጌታዬ ጥላ ከለላዬ የሚለው አልበም ላይ ነው። በእውነት ገርምህም በጣም ይገርም። አሁን እሱ የምትለው መዝሙር በጣም ፖፑላር መዝሙር ነው። ጊዜ የለም ወይ እንደማታውቀው ስላለኝ መቀት ከአንተ ሌላ ጌታ። እሱ የግዛቸው መዝሙር ነው እንዴ? አዎ የግዛቸው ነው። ለቤት የበላይ ማንኛውም ኪሎ ቀጥሉ ጨዋታችሁ። እኔም እየወጣሁኝ ነው። ወዳችኋለሁ ጋይስ፣ ተባረኩልኝ። ሳትቀጣል ትወጣ ነው። እኔ
እንደዚሁ ህንጻት ማለት ተባረኩልኝ አይደለም ሳሚ። እሺ ባለበት እሺ ነገር ላይ ያልተደረኩት ነገር የለም ሳሚዬ። ቆይ ልንገርህ፣ ልቀይርልህ። ቆይ እሺ፣ ቆይ አንድ ልቀይርልህ። ቅጣቱ ነው አይደለም መዝሙሩን እኔም አስቀይራለሁ ያልመለስኩት በፍጹም አይመልሰውም። ይሄው ባህሩ በጣም ብዙ ማጭበርበርና ክህደት ተደርጎብኛል። ባህሩ ወልዴ ኮሜንት ላይ ሳሚ ይኸውልህ፣ ባህሩ ወልዴ ከታች ጽፎልህ ነበረ። ቃሉንም ለማንበብ ወድቆ ለመጸለይ ጊዜ የለህም የሚለውን ማለት ነው። ልቀይርልህ ግን ወይኔ ያስለቀሰችው ቸውደ ድምፄ የቄስ ቶሎሳ እንትን ትዝ አስባልከኝ። ልጄን እቀሰቅሳታለሁ አሉ። እቀሰቅስም አልሰማ ስትል ልዘምር ነው ስላት ሮጣ ትነሳለች። ጋሽ ተስፋዬ በረከትን ሲቀጡት አልሰማ ሲላቸው እያረጉ አይነት ሰምተዋል አይደል? አንተ በዚህ አይነት መለከቱም ሲነፋ አትሰማ። ለማንኛውም ከታችም ኮምፕሌን ቀርቦብኛል፣ እቀጣለሁ። ተቀጣ። አገልጋይ ተብዬ በቤት ስጠራ የሚለውን ግን ታውቀዋለህ? በቤት ስጠራ የሆነ ነገርማ ተጨርብሯል። ተቀጣ። አሁን ተቀጣ። እኔ ልቅጣው? አዎ ቅጪው ኪዶ። እሺ ቅጣትማ አንቺ ነሽ። እሺ ይኸውልህ ሳሚ፣ ቀላል ነው፣ ደሴም ነው የምትቀጣው። ግን ካሜራውን ጥቅ ጋር አድርግና ሰው እያየህ እያሸበሸብክ እየዘለልክ እስኪ ሽብሸባ ይሞታል ብሎ እራስህ ትዘምራለህ። ዳውንታውን አደባባይ ላይ ነው የማደርግልሽ። ኤፊ አሪፍ ነው። ተቀጥቻለሁ። አንተ ትቀርጸኛለህ። ሰዓት አለ አይደል? ሰላም ይነበር። ይህንንማ ቪዲዮን ከፍቼ ነው የማየው። ካሜራውን ገለብጠውና ትልቁ ላይ አድርገው ኪዶ። ሽብሸባ ነው መዝሙሩ። በዚህ ስሎ ላይ ቆሜ እስቲ እንበል ሽብሸባ ነው የምለው። ትልቁ ላይ አድርገው ኪዶ። ኤክስፓንድ አድርጊው ሳሚን፣ ትልቁ ላይ አድርጊው። ኦኬ። ኧረ ወይኔ ይሄ ፌር አይደለም። ሳሚ ግን እውነት ፌር አይደለም። ማንም ኤክስፓንድ ሆኖ አያውቅም እዚህ ቤት ቅጣት ሲቀጣ ለመጀመሪያ ጊዜ። እሺ ቆይ ገለብጠዋለሁ ካሜራውን እና ሴቭ አድርገው። እስቲ እንበል ሽብሸባ ነው። እስቲ እንበል ሽብሸባ አይደለም በረዶ እየዛክ ነው የሚመስለው። አሸብሽብ በቃ ካምፖች ቪዲዮ ሪከርድ ያደረገ ሰው ካለ አንቺ ላይ እኮ ይኖራል ኪዶዬ። እኔ በዶላር ነው የምደራደር። በዩኒፎርም ያበደ የመጀመሪያው ሰው ብለው ማለት ነው። ሳሚ ተገኝተሃል። በእውነት ደግነቱ ሪከርድ ይደገም እያሉ ነው፣ ኮሜንት ላይ ይደገም እያሉ ነው። ተባረክልኝ። ያው የቀረጸንም ባርኩት። ስማ የመጀመሪያ በሲያትል ምድር ላይ ጎዳና ላይ አብዶ የተገኘ ልታስብለኛል። አይ በውስጥ እንደራደራለን። ፋይል አለኝ እያለ ነው። ይኸው እዚህ ጋር ይፈርዳለኝ። እኔ ለዘለልኩት የቀረጸ ልጅ አፈረ። እኔ ለእናንተ የማልሆነው ነገር የለም። ለማንኛውም ፎር ዩር ሪከርድ እንደምወዳችሁ ለማሳየት ነው። ቴንኪው በጣም ሳሚዬ ግን መቀጣት አለበት። አንድ ጥያቄ ልጠይቀው ነኝ። ጠይቀው እስኪ። ሬዲ ነህ ሳሚ? ጸጋው ይረዳኛል። አዲሶቹ መዝሙር ላድርግልህ ወይስ ከሳሚ ጋር አዲስ ነው አይደል?
ሳሚ ጋዲሳ ነው። ሳሚ አንተን ሳሚማ ቅድም ተጠይቋል። አንተ ነው አሁን የምትጠየቀው። እሺ ቪዲዮ አብራ ሳሚ ቪዲዮ አብሩ እየተባለ ነው። አዎ አብራ መጀመሪያ ቪዲዮን አብራ ሳሚ። አይ ቲንክ ሁሉም ሰው አይ ጌታን አልችልም ማብራት እግዚአብሔር። እሺ ችግር የለም። ሆነስ ታማኝ ሆነ ቀጥል። እሺ ከልውና ሰፈር ከምትገኝበት ንግግር ጸሎቴ አንተው ከሆንክበት። እሺ ቀጥል ቶሎ። ኧረ ዝምታ ሆነ ጸጥታ የሚለው መዝሙር እየዘመረ ነው። ኔትወርክ ነው ምንድን ነው ጋይስ? ለእኔ እየሰማኝ አይደለም። እንዳትሰሙት እንዲች ብላችሁ እንዳትሰሙት ጌታን። አረ ይሳቅ ሰዲቅ አይደለም ሰማችኋል? ግን የኔ ድምፅ በጣም ይሰማል ሳሚዬ ጌታን። እንዲች ብለህ እንዳታስብ። ቆይ እስኪ ወርጄ ልምጣ። ቆይ አንዴ አረ ሄደ፣ የምሩን ሄደ። የማጭበርበር መንፈስ ገስጹ። እሺ ይህንኑ መዝሙር አመጣለሁ። እንዴ ወጣት ወደ ሩት አመጣለሁ። ይህንኑ መዝሙር ልትወጣ ነው እሷም። ሰማሽ? ይሳቅ ሰዲቅ የሚላለ ሸዋዬ ዳምጤ የሚላለ መዝሙሩን ማለት ነው። የአስቴር አበበ ነው። ለማንኛውም አዲሱ መዝሙር ሩት አይሰማም። እሺ አወቅሽ መዝሙሩን? በልውና ሰፈር በምትገኝበት ንግግር ጸሎቴ አንተው ከሆንክበት። ዜማውን አይደለም ያልኩት፣ ዜማውን አይደለም። ሰምቶ ሊመጣ ነው ሳሚ፣ እርግጠኛ ነኝ ሳሚ እየሰማ ነው አሁን። እሺ አይ በመጣ ሰዓት ይቀጣል። በገለባ ናፍቆ ኧረ ብሩክቲ እሱ ጋር ለመድረስ ብዙ ይቀረናል። አውቄ ነው እዛች ጋር የቆምኩት። እሺ ግን እየጻፉ ነው። ኮመንት አጻፉ። ይህ ጥሩ አይደለም። እውነት ፌር አይደለም። ጠንቀቅ ካላልኩኝ ካልጠበቅኩ እግሮቼን እልፍ የሚለኝ ጉዳይ ከቦኛል ዙሪያዬ። በገለባ ናፍቆት በጠፊ ፍለጋ አይለቅብኝ ነፍሴ አሩጦኝ ካንተ ጋር። አሁንስ ሩት ትቀጫለች ማለት ነው። ኧረ ትቀጫለች ሩት። ወስቷ ግን ህግ እያከበርሽ አይደለም። እያስከበርሽ አይደለም። የለበስከው ልብስና አሁን የተናገርከው ንግግር ይሄ እንትን እርሻ ላይ የሚቀመጠው ነገር አለ አይደል? ይሄ እርሻ የሚበሉ ምናምን ለዛ ይሆናል ድምፅህ። የትኛው ነው? መዝሙር ንግግር ታደርጋለህ? የፖለቲከኛ ንግግር እንዴ? ቅዱስ ስነ ስርዓት ያዘሽ ይነግርሃለሁ። በመጀመሪያ ደረጃ ቪዲዮን ክፈት፣ ከዛ በኋላ ትጠየቃለህ። አሁን የዘመርኩትን መዝሙር ደግመህ እንኳን መጀመሪያ ሩትን ቅጣት። ሩት አልቀጣም ማለች እኮ አፄ በጉልበቷ አይቻልም። አልቀጣም ማለት አልቀጣም ማለት አይቻልም። ለነገሩ ጥያቄው ከባድ ነው። ጌታን ይቀየር እንዴ? አዲስ መዝሙር ነው ከባድ። አዲስ መዝሙርማ ከባድ አይደል? ተጠይቄያለሁ። ከኔ ቀጥሎ መቅዲ አለች፣ ሳሚ አለ፣ ብርክቲ ራሱ አልተጠየቀችም።
እሺ አሁን ቅዱስን ጠይቀው። እሺ ይሄን መዝሙር ቅዱስን ጠይቀው። እሺ ይሄን መዝሙር ራሱ ቅዱስ እሱ እኮ ዘምሮ ስለማይጠይቀኝ እኔ አላውቀውም። ተናግሮ ነው የሚጠይቀኝ። ትለምደዋለህ፣ ችግር የለም ቅዱሴ ና አንዴ። እንደ ትላንት ነው እንዳንተ አዘለሉኝ እኮ እንደ ትላንት ነው ነው። እሺ እየተጋደሉልሽ ነው ከታች። የእሷ ጥያቄ አይደለም እየተባልሽ ነው። ሌላ ጥያቄ ጠይቂያት ሊዱ አንቺ እራስሽ። ተጠያቂው ግን ሁል ጊዜ በትልቁ ስክሪን መሆን አለበት። አይደለም ሳሚ ቅዱስን ጠይቀው። ተረኛ አይደለሁም። እሺ ቅዱስ ተዘጋጅ። ጋይስ እኔ እንትን ልል ነው ልነሳ ነው ልሄድ ነው። በእናትህ የምሬ ነው ጌታ። እሺ እኮ አንድ ሰከንድ አዲሱ መዝሙር አንድ ሰከንድ ስማ። የትኛውን? እሺ በል እሺ የአስቴርን መዝሙር። ኧረ የአስቴርን በለው። እኔ እኮ 3 መዝሙር ግጥም ሰጥቻታለሁ። እሺ ቪዲዮን አብራና በላ ቪዲዮን አብራግጥ። አይ ጌታን ትናንት እንትን ብሎኛል። መሪ እንትን ብሎብኝ ባን አድርጎብኝ ነበር ላይፍ። አይ አሁን አትጀምር መንደ በል በድምጼ ነው ፊቴን ነው የምትፈልገው? አማካሪ ያለ ማለት ነው። እሺ ሚዛኑ ተዛብቷል ብዬ ባልኩት ጉዳይ ቆይ ግን ሳሚ ሲሪየስሊ እኮ ለአንተ እየተስረቀረቀ ነው አይደል ድምፅ የሚሰማ? ኖ ተስረቀረቀ አልተስረቀረቀ አይደለም